ሰላም የጳውሎስ ሉንካን ዩቲዩብ ቻናል ተከታታዮች፣ ስለ ዩቲዩብ ቪዲዮ አጫጫን ለማሳየት መጥቻለሁ። ሁሌም ምንድነው የምናደርገው? ሶስቷን ነጥብ እንነካለን። ከዛም ከስር ወታች ዝቅ እያደረግን ዲስክቶፕ የምትላለች እሷን ዲስክቶፕ ሳይ የምትላለች እሷን እንቀይራለን። ወደ ለኛ ለመጫን እንደዛ ነው የሚመቸው እናደርጋለን። ከዛ በኋላ ምንድነው ዩቲዩብ ስቱዲዮ ላይ ከላይ በኩል ክሬት ምትል ትመጣለች። ክሬት ምትለዋን አንዴ እንነካለን። እንደዚህ አማራጮች ያመጣልናል። ስለዚህ አፕሎድ ቪዲዮ የሚለውን እንነካለን። ከዛም ያን ስነካ ሴሌክት ቪዲዮ የሚለውን ያመጣልናል ማለት ነው። ሴሌክት ቪዲዮ የሚለውን ካመጣ በኋላ እኛ ካስገባናቸው ቪዲዮዎች ሴሌክት አድርገን እናወጣለን ማለት ነው። አሁን ለመጫን ያዘጋጀን ታይትል ነው። ታይትል እናስገባለን፣ የቪዲዮውን ርዕስ ማለት ነው። ያን ካስገባን በኋላ ዲስክሪፕሽን ነው ቀጥለን የምናስገባው። ዲስክሪፕሽን ለማስገባት እዚህ ጋር ለመጻፍ የሚከብደን ከሆነ ጄሚናይ ወይም ደግሞ ቻት ጂፒቲ ላይ እንሄድና እኔ የቪዲዮ ርዕሴ ይሄ ነው ደግሞ ይሄን ስለዚህ ነገር ያወራል ቪዲዮ ሀሳቤ። ስለዚህ ለዚህ የሚሆን ታግ እና ዲስክሪፕሽን ስጠኝ ትሉታላችሁ። ከዛ ታግ እና ዲስክሪፕሽን ስጠኝ ስትሉት ያመጣላችኋል። ዲስክሪፕሽን እናንተ በሰጣችሁት መሰረት ጽፎ ያመጣላችኋል። ያን ኮፒ ታደርጉና እዚህ ላይ ፔስት ታደርጋላችሁ በቀላሉ ማለት ነው። እኔ አሁን ለዚህ ቪዲዮ ቀድሜ ያዘጋጀሁት ጀመላይ ቀድሜ ያዘጋጀሁት ስላለ እሱን ኮፒ አረግና እዚህ ላይ ፔስት አደርጋለሁ። ይሄው ፔስት አድርጌያለሁ። ሲቀጥል ደግሞ ምንድነው የምናደርገው? ታምብኔል ነው አሁን ሶስተኛ ላይ የምናስገባው። ይሄው እሱን እዚህ ጋር ታምብኔል አፕዴት ፋይል ትሏን ነካና አፕሎድ ፋይል የሚላለች እሷን ነካና ካዘጋጀሁት ይሄው አምጥቶልኛል። ለዚህኛው የሚሆነው የትኛው የሚለውን እናንተ የሰራችሁት ያለው እሱን ተነካላችሁ። ያስገብቻለሁ። ሲቀጥል ደግሞ ፕሌሊስት ካዘጋጃችሁት ታስገባላችሁ። እኔ ስላዘጋጀው ልለፈው ሾሞር የሚለውን ነካና ቀደም ብያለሁ ጀሚናይ ላይ ያዘጋጀነው ታግ እና ዲስክሪፕሽን ስጠንብለናል ሰጥቶንልናል። አሁን ኮፒ አድርጌ እዚህ ጋር ታግ ፔስት አደርጋለሁ። ይሄው አድርጎልናል። ፔስት አድርጌያለሁ። አሁን ቀጥታ ነከስት ብለን እናልፈዋለን። አስገባ አድ እንደ ስክሪን የሚላለ እዚህ ጋር አድ እናደርጋለን። አድ የሚለውን ስንነካ ያስመረጠናል። ይሄው ከዛ አሁን ካሉት ትምህርት ይሄን አንዱን ነካና ይሄው ካሉት ሁለት ቪዲዮዎች አንዱን መርጬ በአንዱ በኩል ሎጎ አድርጌ ሴቭ አድርጌ ወጣለሁ። ይሄው ራይት አድርጓል። ሁለተኛውን ደግሞ ነካለሁ። አድ ስክሪን የሚለውን ማለት ነው። አድ ካርድ የሚለውን ነካለሁ። ከዛ ቪዲዮ መርጣለሁ። የሁለት ቪዲዮ አለ። ሁለቱንም አስገባቸዋለሁ። ስለዚህ በየመሃሉ ከስር እንዲያመጣልኝ ማለት ነው። ሁለቱንም ቪዲዮዎች አስገብቻለሁ። በቃ የሁለት ቪዲዮ አስገብቼ ራይት ሁለቱም ራይት ነው። ስለዚህ አሁን ነከስት ነው። ከዛ ነከስት ስል ቼክ ሚል ይመጣል። እሱንም ነከስት ብላችሁ ለፉ። ምክንያቱም ቼክ እያደረገ እሱን ከምንጠብቅ እኛ የቀጣዩን እየሰራ እሱ ይጨርሳል አፕሎድ አድርጎ ለራሱ ማለት ነው። ስለዚህ ነከስት ስንል ያመጣልን ይሄን ነው። ልንጨርስ ነው በጣም በቀላሉ። ስለዚህ የኛው ምንድነው የምናደርገው? ከፈለግን አንድ ሊስት አድርገን በኋላ እንደቅበት ሰዓት ሲደርስ ፓብሊክ እንላለን። አይ ደግሞ ስኬጁል እናደርጋለን። እኛ ኔትወርክ ኖረ ኢንተርኔት ኖረ በራሱ ጊዜ እንዲላክ ከፈለግን ስኬጁል አድርገን እንተዋለን። ደግሞ ፓብሊክም ማድረግ እንችላለን። ግን እኔ እናንተን ሪኮመንድ ማድረገው ስኬጁል አድርጋችሁ በስለቁት ነው። አሁን ስኬጁል እንዴት እንደምናደርግ እናያለን። ከላይ ከታች በኩል ስኬጁል ምትላለች፣ እዚች ዳር በኩል ያለችውን እንነካለን። ከዛን ስንነካ ይኸው ቀንና ሰዓት እንድናስገባ ያስመረጥልናል። በአውሮፓ ስለሆነ በውጭ ቀን እናስገባለን። ይኸው ቀን አስገባው። ከዛን አሁን ሰዓት ነው ማስገባው። ይኸው ሰዓት ከመመጡት እኔ ሁሌም ቪዲዮ የምለቀው አንድ ሰዓት ነው። ምሽቱ አንድ ሰዓት ነው የምለቀው። ይኸው አንድ ሰዓት ላይ በውጪ 7 ሰዓት ፒኤም አስገብቻለሁ። ከዛ ይሄን ካረጉ በኋላ ምንድነው ማድረገው?
ስኬጁል የሚለውን ታች በኩል ነካለሁ። ይሄም ስኬጁል የሚለውን ስነካ ገባልኝ ማለት ነው። አሁን ቪዲዮ አጫጫን ጨርሰናል። ስለዚህ አሁን ቼክ የምትለዋን ከጨረሰን በኋላ ቼክ የምትለዋን እኛ ሙሉ ቪዲዮ ጨርሰናል። ለራሱ አፕሎድ አድርጎ እዚህ ጋር ከታች በኩል እየቆጠረ ነው። 40 44 45 እያለ ሄደ ነው። ይሄ 100 ሲደርስ ጭኖ ይጨርስልናል። ስቱዲዮ ላይ ገብተን ስናይ ነን ሚል ይመጣልናል ማለት ነው። ስለዚህ አልቋል። ነን ሚል ነገር ካለ ምንም አይነት ኮፒራይት የለበትም ማለት ነው። ስለዚህ አሁን የምናደርገው ልክ እኛ ቪዲዮን ጨርስ ባለው ሰዓት ይለቅልናል ማለት ነው። ቪዲዮ በትንሹ እንደዚህ ምንም ጣጣ የለውም። ቪዲዮ መጫን ምንም የሚያስቸግር ነገር የለውም። ሐሳብና አስተያየት ካላችሁ ጥያቄም ካላችሁ አስተያየት ላይ ቪዲዮ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ምንም የሚያስጨንቃችሁ ነገር የለም። በቀላሉ እንደዚህ መጫን ትችላላችሁ። ደግሞ ጥያቄ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቻው።